አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች ሰላም ብያለሁ። እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ሲኤን እየጠለብኩኝ እያለ መጀመሪያ የጠለብኩትን ሳልቀርጽላችሁ እንትን አለብኝ ማለት ነው። እና ይሄንኛውንም እየሞከርኩት እያለ ይሰጠኛል ብዬ አላሰብኩም ነበር። በእርግጥ ላኪን ሌላ እንትን ብያለሁኝ ሌላ ጠልቤ ማለት ነው። ሁለተኛ ይሰጠኛል ብዬ አላሰብኩትም እና ኮዱን አስገብቼ ከጠለብኩት ከነካሁት በኋላ እንደዚህ ፍሪ ያመጣልኝ ማለት ነው። ኮዱን አስቀምጥላችኋለሁኝ። ኮዱን እያስገባችሁ ጥለቡ ማለት ነው ሀባይቢ። ወይም ደግሞ ከመጀመሪያ ጀምሬ አሳያችኋለሁ። ምንም ነገር የለውም። ሰርች ባሩ ላይ ኮድ የሚጻፋለ ኮዱን አስገብቼ ቀጥታ ሰርች ስለው ማለት ነው ወደዚህ ወደ ፍሬው ነው ያስገባኝ ማለት ነው። ብዙ ጊዜ በእርግጥ ጠልብ ያለው ግን መጀመሪያ ስለጠለብኩበት ሁለተኛ ይሰጠኛል ብዬ አላሰብኩም። ለዛ ከመጀመሪያው አልቀረጽኩላችሁ ማለት ነው ሀባይቢ። ያው እንደምታዩት እቃዎቹ ማሻአላ ናቸው። ሰራሃ በፊትም እንደዚህ ጠልብ ያለሁኝ እቃዎቹ ኖርማሊ ናቸው። እንደዛው በብር እንደምንገዛው አይነት ናቸው ማለት ነው። ምንም አይነት መጥፎ ነገር የለባቸውም። እድላችሁን ሞክሩ ማለት ነው ሀባይቢ። እስኪ አብረን እንምረጥ። ምን እንደምንመርጥ ራሱ አላውቅም። ብቻ ማሻአላ ብዙ ምርጥ እቃዎች አላቸው። ወላሂ ሞክሩ። አብዛኞቻችሁ ፍሪ ሲባል የእውነት የሚሰጥ አይመስልንምና ላኪን ግን አንዳንድ ጊዜ ኢድን አስመልክቶ ወይም ደግሞ ሳውዲ አረቢያ ያላችሁ ወጠኒ የሚባል አለና የውም ወጠኒ ሲባል የሆነ ዲስካውንት እንደሚደረገው ሁሉ ፍሪ እንትን ጊፍት የሚሰጡ አሉ ማለት ነው። ሀዲያ የሚሰጡ አሉ እና ሺኤን ላይ ደግሞ አብዛኛው ብዙ ጊዜ እንደዚህ ሀዲያ ያስቀምጣሉ ፍሪ ማለት ነው። ለምሳሌ አንድ በብር ትገዙና 4 በነፃ ይሰጥ ነበር በፊት። እኔ በራሴ ጠልቤ ያውቃለሁ በእንደዚህ መንገድ ማለት ነው። 4 በነፃ 1 በብር ያስቀምጥላችኋል። ያሁኑ ግን እዚህ ጋር 10 ነው የሚለው። እስኪ ሁላችንም ማሻአላ ነው እቃው ግን እንጥለብና ማለት ነው። ሁላችሁም ትሞክሩታላችሁ። ኮዱን አስቀምጥላችኋለሁ። ሁላችሁም ትሞክሩታላችሁ ማለት ነው። አካውንት መቀየር የማትችሉ ካላችሁ አካውንት አቀያየር ቪዲዮ ሰራላችኋለሁ። ኮሜንት ላይ ትነግሩኛላችሁ ማለት ነው። ሁላችንም ልንጠቀም ይገባል ማለት ነው። ሁላችንም ኢድ ላይ ፍሪ ልብስ ለብሰን መዋል አለብን ማለት ነው። እንዴ የመዳምን ዩኒፎርም ከምንለብስ ፍሪ ለብሰን መዋል አለብን ማለት ነው ውዶችዬ። ግን በእውነት እቃው ማሻአላ ነው። ማሻአላ ተባረክ ረህማን። በጣም አሪፍ እቃ አላቸው። እንግዲህ እስኪ እንደምታዩት ጫማ ጠለብኩት ፍሬ ያደረገው ማለት ነው። ፍሬ ያደረገው የአንድ ፍሬ እንግዲህ የደሞ ጃኬት 6 ጃኬት ነው መሰለኝ። ብስምላህ አለ በረከትላህ። ሚዲየም ወደ ላርጅ ኦኬ። ሚዲየም ግን ዝም ብዬ ነው በቃ ቪዲዮ እንዳይረዝም እንደምን ስለፈለኩኝ ዝም ብዬ ነው እንትን ማለት ያስኩት ማለት ነውና የከህረባ እቃዎች በነገራችን ላይ የከህረባ እቃዎች ማሻአላ ናቸው እዚህ ላይ ማለት ነው። በእርግጥ ብዙ ጊዜ ያው በጠለባት የሚመጣ ነገር የሚያስጠላ ነገር ነው ምናምን ያን ያክል ኃይለኛ አይሆንም፣ ኦሪጂናል አይሆንም ምናምን እንላለን። ግን ሺኤን ቲሞ ነው በጣም የሚያስጠላ እቃ የሚያመጣው እንጂ ቲሞ ላይ ምንም ነገር ባትገዙ እኔ እንመክራችኋለሁ ማለት ነው። ምክንያቱም ቲሞ ላይ ምንም አስተማማኝ ነገር የለም። አይደለም ከህረባ ምናምን እንደዚህ ኤሌክትሪክ ነገሮች ቀርቶ እኔ እንጃ ምንም በቃ ምንም ባትገዙ ቲሞ ላይ በጣም ጥሩ አይደለም። እንደ ፎቶ አይደለም ይመጣላችሁ ማለት ነው ውዶች። ስለዚህ ሺኤን ይሻላል ከቲሞ። እስኪ አንድ ላይ እንጥለብ ሲያማርጡ እንዴት ነው ደግሞ የሚያስጠላው ነገር እንደዚህ ፎቶ አያስመርጣችሁም። የሚገርመው በአንድ አቅጣጫ ያስቀምጥላችኋል። በጣም የሚያናደው
አያስመርጥም። ከለር አያስመርጥም። እንትን ብቻ ነው። እስካሁን ስንት ጠለብን? 4 አይደለ? 4። እስኪ እንግዲህ 4 ጠልበናል። እንደዚህ ታደርጉና በቃ እንትን ምንድነው እንደዚህ ያድርጋችሁ። አዎ ይሄ አመጣ። አይ እንደዚህ በቃስ እንደዚህ እንትን የሚል ጅልባ ፈልጋለሁ ማለት ነው። ግን እንትን ነው የሚያመጡት፣ ሾርት ነው እዚህ ላይ የሚያመጡት። እንትን ሙሉ የለም። ሙሉ ፈልጋለሁ እና ሙሉ ግን የለም። ማን ሄር እንግዛ እንዴ? ይቅርብኝ እስኪ ሁላችሁም ሞክሩት ሀባይቢ። ምክንያቱም ለማንኛችሁ እንደሚያጋጥም አይታወቅም። እኔ ራሱ ይሰጠኛል ብዬ አላሰብኩትም ሲጀመር ማለት ነው። እና ሞክሩት። ምንም እንትን የሚል ነገር ስለሌለው፣ ምንም አይነት የሚወስድ ነገር ስለሌለው ኮዱን ወይም ደግሞ መጨረሻ ላይ እንዴት ኮድ እንደሚገባ አሳያችኋለሁ። ምክንያቱም እስኪ አሁን ለጥለብና ማለት ነው አሁን ልጨርስ የኔን ጠለባቴን ኮዱን እንዴት እንደምናስገባ አሳያለሁ መጨረሻ ላይ ሀባይቢ። የማያክ ሰው ስላለ አሳያችኋለሁ። አካውንት መቀየርም ማትችሉ ልጆች ኮሜንት ላይ አስቀምጡልኝ፣ በድጋሚ እመልሳለሁ ብያለሁ ማለት ነው። ወይኔ ግን አይናዋዥ ይሆናል አንዳንድ ጊዜ ማለት ነው። እንደዛ አይነት አይፎን አለ አይደለ? እና እሱ ከቨር ነው፣ ላኪን ጀዋል እንዳይመስላችሁ ጀዋል አይደለም። ጓደኛ እንደዚህ ጀዋል መስሏት ከቨሩን አስመጥታ እንደዚሁ ሰማ አገስታ ማለት ነው። ሰማ የኤርፎን ሰማ አገስታ የኤርፎን ሰማ አቤት የብሉቶስ ሰማ ኤርፎን ገዝታ እሱ ልብሱን ነው እዚህ ጋር ያስቀመጡት ማለት ነው። ከዛ እሷ ደግሞ ኤርፎኑ መስሏት ገዝታ ሲመጣ ቀፎ ልብስ ነው የመጣላት እና እንደዛ እንዳትሆኑ ብዬ ነው። ውዶች ሪከርድ ረዘመ። በቃ እኔ ለብቻዬ ልምረጥና ይሻላል። ግን አያችሁ እቃዎቹ በጣም እውነት በጣም ነው የሚያማምሩት። ማሻአላ በጣም ስትር ያለ ልብስ አላቸው፣ ፍስታኖች አላቸው። ማሻአላ እዩት። እንደምታዩት ይሄንን አሁን ለምሳሌ በጣም ነው የሚያምረው ከጃኬት ጋር ወይም ደግሞ የሆነ ብሉዝ የሚያምር ነው። እስኪ ከለርም አለው። ዋው ማሻአላ ከለር ራሱ አለው። የትኛው ያምራል? ይሄ ያምራል መሰለኝ። አዎ ስሞል ነው እንጂ አምር ነበር። እንትን ሳይዝ የለውም። ይሄ ነው ሙሉ ሳይዝ ነው። 1+1 እዚህ ጋር 1 አንድ ወስዳችሁ አንድ ፍሪ ይሰጣል ማለት ነው። አያችሁት? ሲያምር ማሻአላ። ስንት ነው የጠለብነው? 6 ገና 6 ላይ ነን። ወይ ገና ነን። 180 በመቶ ገና ነን እውነት። እስኪ ደግሞ 42 ልብሳቸው ጸድ ናቸው። በቃ ወዶች የቀረውን እኔ ልሙላውና ማለት ነው ሪከርድ እንዳይረዝምብኝ መጨረሻ ላይ ኮዱ እንዴት እንደምናስገባ ሰርች ባሩ ላይ ያሳያችኋለሁ። ደቂቃ አለቀ እያለኝ ነው።
ቶሎ ልጨርስና ሀባይቢ ግን እንደዚህ ደቂቃ ሲያልቅባችሁ ያለቀ መስሏችሁ የማትፈልጉትን እቃዎች እንዳጠልቡ እንትን ታይም ጨምሮ ይሰጣል። 10 ደቂቃ ጨምሮ ስለሚሰጥ ደቂቃ ያልቅብና ብላችሁ ተጣድፋችሁ የማትፈልጉትን ነገር እንዳትጠልቡ ማለት ነው። ተረጋግታችሁ በዚህ መልኩ ፈልጋችሁ የምትፈልጉትን አይነት ከጠለባችሁ ወይም ደግሞ የማትፈልጉት ነገር እዚህ ጋር ከነካችሁት በኋላ ማጥፋት ከፈለጋችሁ ለምሳሌ አሁን እኔ ይሄንን ማጥፋት ከፈለኩ የትን ኤክስዋን ነካታለሁ ማለት ነው። ኤክስዋን ነክቼ አጠፋታለሁ። እና የማትፈልጉትን ነገር እንትን እንዳትሉ ያለ ፍላጎታችሁ እንዳይሄድባችሁ ከፈለጋችሁ 3 ይቀረኛል። 3ቱን ልሙላውና እመለሳለሁ። ሀባይቢ እዚህ ጋር 10 ሞልቻለሁ ማለት ነው። ከሞላችሁ በኋላ እዚህ ጋር ነው የምትነኩት። እዚህ ጋር ቢጫውን ያከበብኩበትን ትነኩታላችሁ። ከዛም በኋላ ቀጥታ ሸበካ የለኝም የሚያክል ኦኬ 9 ነው። 1 ይቀረኛል ገና። ወይኔ ችኮላ 1 ይቀረኛል። አንድ ይቀረኛል። 10 ልሙላውና ያ 10 ከሞላው በኋላ በዚህ መልኩ ነው ያመጣልኝ ውዶች። እየጠለብኩት 1800 ምናምን ነው የመጣው። አሁን አድረስ ካልሞላችሁ እዚህ ላይ አድረሳችሁን ትሞላላችሁ ማለት ነው የኔ ውዶች። እዚህ ጋር አድረስ ትሞላላችሁ። ከዛ በኋላ ከሞላችሁ በኋላ መጀመሪያ እዚህ ጋር ትነኩታላችሁ። እዚህ ከታች አለውን ማለት ነው። እኔ ገና አድረስ ስላልሞላ ግዴታ መሙላት አለብኝ። እንደምታዩት ይሄንን ይሄው አብሬያችሁ ነው የጠለብኩት። ይሄ ፍሪ ነው የሚለው ማለት ነው። ሁሉም ፍሪ ነው የሚለው። ስለዚህ ኮዱን ደግሞ ከላይ አስቀምጥላችኋለሁ። እዚህ ላይ እንደምታዩት 0 ብር ነው የሚለው ማለት ነው። አድረስ ግዴታ መሙላት አለባችሁ። ቦታችሁን እንዳትሳሳቱ በስነ ስርዓት ከሞላችሁ ይመጣላችኋል ማለት ነው። ኮዱን እንትንልላችኋለሁ። እዚህ ጋር ቪዲዮ ሪከርድ እንዳይበዛብኝ ኮዱን አስቀምጥላችኋለሁ። ኮዱን እንትን እያላችሁ ኮዱን እያስገባችሁ ኮድ እንዴት እንደምናስገባ ቪዲዮ ቆይ እስኪ ልስራላችሁ ማለት ነው። እዚህ ጋር ወጥቼ አድረስ ሞልቼ ጨርሻለሁ ማለት ነው። በዚህ መልኩ መጣልኝ። ያልቀረጽኩት አድረሱን እንትን እንዳይታይብኝ ፈልጌ ነው ማለት ነው። በዚህ መልኩ ይመጣላችኋል።